ሰላም ቤተሰብ እንዴት አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው? እንግዲህ ተጀመረ። እንኳን አደረሳችሁ ለረመዳን። ማን ነው እንደኔ ትናንትና የደነገጠ? እኔ ያሰብኩትኝ ረመዳን አሁን ዛሬ ሌሊት ይበላና ሰሁር ዛሬ ይደረግና ነገ ነበር ያሰብኩት። ነገ ሐሙስ አይደል? ነገ ነበር ያሰብኩት። ከዛ ትናንትና ሀገር ሰላም ብዬ ቁጭ ብዬ ቲክቶኬን ተኮትካለሁ። ጓዳ መጣችና ረመዳን ነገ ነው እኛ ሀገር አለች። ኢማራት ያላችሁ ታውቁ ነበር? እኔ ግን አላውቅም ነበር። እኔ ገና ነገ ነው እንደሆነ ነው የማውቀው። ለሐሙስ ነው የማውቀው። እኔ ሐሙስ እንደሆነ ነው የማውቀው። እንዴት ደንግጬ እንደተነሳው እውነቴን ነው የምላችሁ ማለት ነው። እኔ ቀድሜ ሳምቡሳ ምናምን ጠቅልዬ አዘጋጅቼ ምናምን ፍሬዘር ውስጥ አስቀምጫለሁ፣ በረዶ ክፍል ማለት ነው። ያው ቀድመን ነው የምናዘጋጀው አብዛኞቻችን፣ ያው ታውቁታላችሁ። ግን በቃ ምን እንዳስደነግጠኝ አላውቀውም። እየጠበቅነው በጉጉት እየጠበቅነው ያለ ወር ነው፣ ግን ምን እንዳስደነግጠኝ ከዛ በኋላ ደግሞ ለራሴ ደግሞ ገረመኝ። ምንድን ነው የምደነግጠው ብዬ ማለት ነው። እሷ ራሷ እንዴት እንደሳቀች እዚች ቦታ ቁጭ ብዬ ጓዳ ቁጭ ብዬ ቲክቶክ እያየው መታ። በቃ ዛሬ ስሁር ምንድን ነው የምትሰሪልን? ምን ይሻለናል? ምን እንብላ ሌሊት ምን አምስትለኝ እንዴ ነገ ነው እንዴ ረመዳን ሰዓት? አዎ ከነገ ጀምሮ እኮ ነው ኢማራት አለችኝ። ብድግ በቃ እንደ ፌንጣ ነው ብድግ ያልኩት። ደግሞ ስንት ሰዓት መሰላችሁ? 9 ሰዓት። በቃ እኔ ካሁን እየጠበቅኩኝ እራት ስሪ ይሉኛል። በቃ ምንድን ነው እራት የሚፈልጉት እያልኩኝ ቆይ እስከሚሉኝ ቲክቶክ ላይ ምናምን ብዬ ቁጭ ብዬ እላችኋለሁ። ስሁር ስሪ ስትለኝ መታ ምንድን ነው የምትሰሪው ስትለኝ ድንብር እውነቴን ነው የምላችሁ ድንብር። ለራሴ ገርሞኛል ምን እንዳስደነግጠኝ። ድንብር ብዬ ነው የተነሳሁትኝ። ከዛ ያው ዶሮዬን አውጥቼ ምን ብዬ ሩዜን አዘጋጅቼ ምን ብዬ የሚፈልጉትን ነገር ሰራራውላቸውና የኛ ቤት በጣም ነው የሚያምረው። አንድ ቀን አሳያቸዋለሁ። ቆይ ውጪ ላይ ሲቀመጡ ዋው ነው በጣም ነው የሚያምረው ዲኮሯ ምናምን። በዛ ላይ የኔ ማዳም ወጣት ስለሆነች ገና አዲስ ሙሽራ ናቸው። ተርቲብ ላይ አንበሳ ነች። እኔም በጣም ነው የምወደው እንደዚህ ዲኮር ነገር የሆነ ደሳስ የሚሉ ነገሮችን እኔም ውስጤ ነው እና ተገጣጠምን። በጣም ጎበዝ ነች እሷ እና እሱን አወጣጣን አዘጋጀን። ደስ የሚለው እሱን ማገዘን ምናምን። ውጪ ላይ ተቀመጡ ምናምን። እኔ ራቴን ሰራርቼ አቅርቤ። ስንት ሰዓት ተኛችሁ እናንተ ኢማራት ውስጥ ያላችሁ? 1 ሰዓት ተኩል ነው ሌሊት ከጓዳ የወጣሁት ማለት ነው። 1 ሰዓት ተኩል ማለት ነው። በጣም ነው የገረመኝ ለራሴ። እና ካሁን በኋላ እንደዚህ ነው በቃ የምንዘልቀው ለ1 ወር ኢንሻአላህ። አላህ ያበርታን፣ ጠንክሩልኝ። እና ባለፈው ቁርንፉድ እየጠጣው አሳይቻችሁ ነበር። እኔ መቼም የማልጠቀመውን ነገር አልነግራችሁም፣ የሚጎዳ ነገር ደግሞ አልነግራችሁም። አሁን ያው ስራ ይበዛል፣ እንቅልፍም እንደልብ ላንተኛ እንችላለን። ከዛ እኔ ጠዋት 8 ሰዓት ተነሳው። ያው እኔና ባሌ ግሩፕ ኢሞ አለን ሁሌ ልጆቻችን በቃ ትምህርት ቤት